እንዳትቆርጡ መውጫ የሌለው ፈተና የላችሁም ፈተኑ ዘንድ የማይፈቅድ እግዚአብሔር ከፈተናው ጋር መውጫውን ይሰጣችኋል እኮ ነው። ኧረ እግዚአብሔር መውጫውን ይስጣችሁ። ነገራችሁን ይቀይረው መድኃኒዓለም። የተዘበራረቁትን ነገር ይቀይረው። የመረረውን ማጣፈጥ ማን ይችላል? ያለቀውን መቀጠል ማን ይችላል? ተስፋ ተንትተነው ዳር ላይ የቆምንበትን ነገር እንደገና ማስጀመር ማን ይችላል? ተስፋ ቆርጠሽ የተውሽው ነገር እንደገና ያምጣልሽ። ግዴለም የትኛውን መከራ በሕይወታችሁ ይድረስ፣ ክርስቶስ ከእናንተ ጋር ካለ ምንም አትሆኑም። መውጫ አለው የለውም? ያስመልጣል አያስመልጥም? ያስመልጣል። አንዳንድ ቀን ተስፋ እንቆርጥና በቃ እናያለን፣ የሚነጋ ይመስለናል፣ ይጨልማል። እናያለን፣ የምንወጣ ይመስለናል፣ ተዘግቷል። እናያለን፣ የምንሻገር ይመስለናል፣ ታስረናል። ተስፋ ስንቆርጥ እንተኛለን። በተስፋ ቆርጣችሁ በተኛችሁባት ምሽት ግን መድኃኔዓለም ይመጣል። ማን ይመጣል? ከእስራት ሊያወጣችሁ ማን ይመጣል? የታሰራችሁበትን ሊፈታ ማን ይመጣል? ያንተ ጌታ ከየትኛው መከራ ያስመልጣል። ያንቺ አባት መድኃኔዓለም ዘውትር ጠዋት ማታ እንባሽ የምታረግፊበት የኔ ጌታ የኔ ወዳጅ የምትዩ ማይዜ ተመጽ ስትዩ በታሰሽ ጊዜ ሊያስፈታሽ ይመጣል። የትኛውን በር ይቆለፍብን ማን መክፈት ይችላል? የትኛውን በር ይዘጋ ማን መክፈት ይችላል? ክብር ለስሙ ይሁን። መክፈት የሚችል አባት ነው እግዚአብሔር። ወገኖቼ መከራ ሲደርስባችሁ ለብቻችሁ አትፍጨርጨሩ። ኑ ወደ ቤተ ክርስቲያን ኑ፣ ሰላም ልክ ይበሉልኝ፣ በቅዳሴ ላይ ስሜን አንሱልኝ፣ ይጠራልኝ። እግዚአብሔር ነገሬን ይፈታ ከሆነ በእናንተ በካህናት ጸሎት እግዚአብሔር ነገሬን ይቀይረው ከሆነ ብላችሁ ጸሎት ማስያዝ ነው። ተስፋ ቆርጠን በር ዘግተን የበጠበጥነው መርዝ ሞታችንን ተመኝተን መርዝ ልንጠጣ በር ዘግተን የመርዙን ብልቃት ከእጃችን ላይ ደፍቶ አንተ ገና በሕይወት ትቆማለህ። ገና ያንቺ ሕይወት ያንቺ ኑሮ ከፊት ለፊት የሚስተካከል ነው። ይሄ ምዕራፍ ይዘጋና አዲስ ምዕራፍ ይከፈትልሻል። የሳቀ በቁልምጫ ቃል የጠራን ሁሉ ወዳጅ እየመሰለን ብዙዎቻችን በወዳጆቻችን የተጎዳን ብዙዎቻችን በቅርብ ሰው የቆሰልንን ያለነው። ዳዊት ዙሪያው መግቢያው ላይ ጠላት በረታበት፣ ወደ እኔ መቼ ትመጣለህ አለ። ሊያድነው መቼ ይምጣ ወገኖቼ? ሊያድናችሁ መቼ ይምጣ? መቼ ይምጣ ወገኖቼ? ኃይል በተቸገረን ጊዜ የምንጠራው ዘመድ ነው። እስቲ ዘመዳችን ነው በሉት። በጨነቀን ጊዜ የምናለቅስበትም ጓደኛችን ነው። ማን? እስቲ ሚካኤል በሉ። ባለቀሳችሁ ጊዜ የሚያባብላችሁ ወዳጅ ማን ነው? ሚስጥር የሚካፈልላችሁ ማን ነው? የሚረዳችሁ ማን ነው? የማይሰለቸን ማን ነው? ስንታመም የሚያስታምመን ማን ነው? አልጋ ያነጠፈልን ማን ነው? በወደቅን ጊዜ የደገፈን ማን ነው? ጠላቶቻችን ያጠፋልን ማን ነው? የሞታችንን አዋጅ የሰረዘልን ማን ነው? የደገፋችሁን የቆማችሁ ታላቁ መልአክ በመንገዳችሁ ወጥተሽ እስክትገቢ ሚካኤል አለ። ተኝተሽ እስክትነሳ ሚካኤል አለ። ሚካኤል የሌለበት ሕይወት የለን። በደንብ አድርጋችሁ አመስግኑ። ወልዳችሁ ያልሳማችሁ፣ አቅፋችሁ ያላጠባችሁ፣ ልመና ውስጥ ያላችሁ፣ በትዳር ውስጥ የሆነ ነገር የጎደላችሁ፣ ሁሉ ነገር ሞልቶላችሁ ጤና የጎደላችሁ ሚካኤል ሲመጣ የጤናውን በር ይከፍትልሃል። አመስግነው። እሱ ሲመጣ የማይከፈት በሮች የለም። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት